ሰላም ሰላም ቤተሰቦች፣ ዛሬ የማሳያችሁ ዌብሳይት በጣም የሚገርም ዌብሳይት ነው። በጣም የሚገርም ዌብሳይት ነውና በዚህ ዌብሳይትም ትንሽ ብር ዲፖዚት አድርጋችሁ በሁለት ቀን በሶስት ቀን መመለስ ትችላላችሁ። የምራችሁ መልሳችሁ ከዛ በመቀጠል ትርፍ ነው የምታተርፉበት እና እንዳልኳችሁ ቤተሰብ ተጠቀሙበት። ቀድሞ የገባ ያው ያሸንፋል። ቀድሞ የገባ ያው ቢዘጋም እንትን ስለሚል ትርፉን የራሱን አግኝቶ በትርፍ ስለሚሰራ ችግር የለውም ማለት ነው። እና በሰሙን በቅርቡ ነው የተለቀቀው። ዌብሳይቱም በቅርቡ ነው የተለቀቀው እና ከዌብሳይቱ ገዛችሁ ታተርፉበታላችሁ ብዬ አስባለሁ። የዌብሳይቱን ሊንክ ዲስክሪፕሽን ላይ ታገኛላችሁ ወይም የመጀመሪያው ኮሜንት ሴክሽን ላይ አስቀምጥላችኋለሁ። እሱን ነክታችሁ እንደገባችሁ ወደዚህ ቦታ ያመጣችኋል። ያው እኔ ኔትቡክ ላይ አስፈራው ነው ኮፒ አድርጌ ውስጥ ፔስት አድርኩ ወደ ክሮም ዳይሬክት እንዲያደርግኝ ሰደድኩት። ከዛዲያ እንደዚህ ከፍትልና ዌብሳይቱን TCL ይላል። ከዚህ ላይ እንግዲህ 09 ብለን ጀምረን ቁጥር እናስገባለን ማለት ነው። እኔ ለእናንተ ለማሳየት ዝም ብዬ ጽፋለሁ ማለት ነው። እና እንዳርገን ጻፍ ነው ወደ ከዚህ ላይ ፓስወርዳችን እንጽፋለን። እኔ ለእናንተ ለማሳየት ነው። ከዚህ ላይ እንጽፋለን። ኢንቪቴሽን ኮድ እዚህ ላይ ጽፈላችኋል። ከዛ ሬጂስተር ትሉታላችሁ ማለት ነው። ሬጂስተር እናደርጋላችሁ። ከዛ ጎቶ ሎጊን የሚለውን ተመክታላችሁ ማለት ነው። ከዛ በመቀጠል እኔ አሁን ሬጂስተር አደረኩኝ ሎጊን ይለኛል። እናንተም ሬጂስተር አድርጋችሁ ጨርሱ ሎጊን ይላችኋል። ከዛ ይሄንን ታስገቡለታላችሁ። እኔ ስልክ ቁጥሬና ፓስወርድን ያስገብቻለሁ ሎጊን እለዋለሁ ማለት ነው። አሁን ሎጊን ስለው ወደዚህ ኢንተርፌስ አመጣኛል። እንደተመዘገብኩ ብቻ 150 ብር ይሰጠኛል። ቼኪን የሚለውን በመነካበት ሰዓት በየቀኑ ቼኪን በማድረግበት ሰዓት ደግሞ 10 ብር ይሰጠኛል ማለት ነው። አሁን እኔ ቼኪን አድርጌያለሁ ማለት ነው። ቼኪን ሳደርግ 160 ብር ሆነልኝ ማለት ነው። 150 ነበረ 160 ሆነልኝ ማለት ነው። አሁን እንደዚህ ያደረግን መስራት እንችላለን ማለት ነው። አሁን በመቀጠል ምን እናያለን? እንዴት አድርገን ፕሮዳክቱን ሪቻርጅ እንዴት አድርገን እንደምናደርግና ፕሮዳክቱ እንዴት እንደምንገዛ እናያለን። ፕሮዳክቱ ኢንተርፌሱን ሳሳያችሁ ፕሮዳክቱ ይኸውላችሁ 300 ብር ኢንቨስት አድርጋችሁ በየቀኑ 60 ብር የምታገኙበት ያ ማለት ከቼኪን ጋር 70 ብር ይሆንላችኋል። 150 ብር ሲገቡ ይሰጣችኋል። በአጠቃላይ በአንድ ቀን እስከ 150 ብር ጋር ወደ 220 ብር አካባቢ ታወጣላችሁ ማለት ነው። ያ ማለት ሁለት ቀን ብቻ የሚፈጅባችሁ ማለት ነው። ሁለት ቀን ብቻ የሚፈጅባችሁ ያ እንትናችሁን ለመጨረስ እንግዲህ ሁለት ቀን እንከራችሁ ወዲያ የራሳችሁን ብር ታስመልሳላችሁ። ከዛ ካስመለሳችሁ ወደዛ መስራት ትችላላችሁ ማለት ነው። እና ዌብሳይቱ በጣም የሚገርም አሪፍ ዌብሳይት ነው። ተጠቀሙበት። ከዚህ ላይ አሁን ደግሞ ሌላ ኢንቨስት አድርጉ መስራት ትፈልጉ ከሆነ እዚህ ጋር ቲም ከሚለው ትመጡና ከዚህ ላይ ሰዎችን ሪፈር በማድረግ መስራት ትችላላችሁ። አንድ ሰው ሪፈር አድርጋችሁ ሌቭል 1 ፕሮዳክት ፐርቼዝ ሲያደርግ 30% ያስብላችኋል። በሌቭል 2 ደግሞ 2% ኮሚሽን ያስብላችኋል። በሌቭል 3 1% ያስብላችኋል ማለት ነው። ከዛ እዚህ ጋር ወደሚለው ስመጡ ያላችሁ በአጠቃላይ 170 ብር አለኝ ማለት ነው። ያው 170 ብር አለኝ። አንዳንድ ነገር የሚያስቸግራችሁ ነገር ካለ ከስተመር ሰርቪስ አለ። ሁሉ ጸዴ እንትን ነው ዌብሳይት ነው። እና አሁን ሪቻርጅ እንዴት እንደምናደርግ ላሳያችሁ። ሪቻርጅ ሪቻርጅ የሚለውን እንነካለን። ከዚህ ላይ በቀጥታ እንመርጣለን ስንት ብር ማስገባት እንደምፈልግ 300 ብለን ኮንፊርም ሪቻርጅ እንለዋለን ማለት ነው። ከዛ በመቀጠል ያው ሌላው ጊዜ ሰርታችሁ የምታውቁ ከሆነ ነገር አይላችሁም። ከዛ ሲቪ ይለናል። ኔክስት ስቴፕ እንለዋለን። ከዚህም ኔክስት ስቴፕ እንለዋለን። ኮፒ እናደርጋታለን። እንችል አካውንት ቁጥሩን ኮፒ እናደርጋለን። ግርማ ለማ የሚለውን ይሄንን እንትን እንላለን ማለት ነው። እነዚህና ኮፒ አደረግነው። ኔክስት ስቴፕ እንለዋለን። ቮቸር እዚህ ጋር አስቀምጡልና አንዱን ፎቶ ስክሪንሾት ያነሳነው እናስቀምጣለን። የእናንተን ስም እዚህ ጋር ታስቀምጣላችሁ። እዚህ ጋር የራሳችሁን ስም ታስቀምጣላችሁ። ከዛ ኔክስት ስቴፕ ስትሉት ያስገባላችኋል ማለት ነው። እንደዚህ አድርጋችሁ መስራት ትችላላችሁ ማለት ነው። ከዛ መቀጠል ያስገባነውን ብር 300 ስናስገባ ከዚህ ልንመጣና ባይናው እንለዋለን። ከዛ ባይናው ብለን ኮንፊርም በምንለው ሰዓት ከዚህ ላይ ይገዛልናል። ማንኛውም በብር ስለሌለ ነውና እንደዚህ ታረጉት ይገዛላችኋል።
ከዛ የገዛችሁትን ፕሮዳክት ማይ ፕሮዳክት ከሚለው ሲመጡ ስርዓቱን ምን እያደረግን እንደሆነ ያሳያችኋል ማለት ነው። ከዛ በመቀጠል ቲም በሚለው ስራ ላይ ዊዝድሮ እንዴት ነው የምናደርግ ደግሞ አሳያችሁ። ዊዝድሮ ስናደርግ ከዚህ ላይ ዊዝድሮ የሚላለው ዊዝድሮ የሚለው ስንነካ ከዚህ ላይ ያስቀመጥነው የባንክ ካርድ መኖር አለበት። ከዚህ ላይ ባንክ ካርዳችን እናስቀምጣለን። ከዛ ዊዝድሮ አማውንት ለምሳሌ አሁን ዝም ብዬ 300 እኮ ማውጣት ፈልገው 300 እለዋለሁ ማለት ነው። ከዛ ኮንፊርም ዊዝድሮ ስለው አሁን በቂ ብር ስላለኝ ያወጣል። ከዛ ያወጣልኛል ማለት ነው። ዊዝድሮ አድርጋችሁ በተሽከርካሪ ለማየት ከፈለጋችሁ እዚህ ትመጣላችሁ ማለት ነው። እና እንደዚህ አድርጋችሁ ከዚህ በፊት መስራት ትችላላችሁ። አይ ሆፕ እንደወደዳችሁት ተስፋ አድርጋለሁ። እስኪ ቴሌግራም ቻናላቸውም አለላችሁ እዚህ መጎብኘት ትችላላችሁ። ቴሌግራም ቻናላቸው ይሄን ይመስላል። እዩት፣ ሁሉን ጋይድ ምናምን ያደርጓቸዋል። ያው ከስተመር ሰርቪስ የሚፈልጉ ከሆነ እዚህ ጋር ሄልፕ የሚለው አለ። በዛን በመጫን እንትን ማለት ትችላላችሁ ማለት ነው። ይኸው የተጀመረበት ሰዓት ራሱ ካላሳያችሁ ይኸው አያችሁታ ጋይስ፣ አንድ ቀን ነው የተጀመረው። አንድ ቀን ነው ማለት ነው። እና እንግዲህ በዚህ አንድ ቀን ውስጥ ይዘጋል ማለት ነው። እና በሁለት ቀን ውስጥ ብራችሁን ትመልሳላችሁ። ከዛ ወዲያ ትሰራላችሁ ማለት ነው። እና በዚህ መንገድ መስራት እንችላለን ማለት ነው። ያው ክሊር እንደሆነላችሁ ተስፋ አድርጋለሁ። ሀሳብ አስተያየት ካላችሁ ኮመንት ቦታ ላይ ጻፉልኝ። ቻው